ስለዚህ በሚቀጥለው ጊዜ እንገናኛለን። የተማዋለውን ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍና ዘዳግም የሚለውን ነው የምንነጋገረው ማለት ነው። ከመጽሐፍ ቅዱሱ ከማንበባችሁ በፊት መግቢያ የሚለው ላይ የተጻፈ ነገር አለ ማለት ነው። ስለዚህ ዘፍጥረት የሚለው ቃል ጅማሬ የሚለውን ያመለክታል። ጀነሲስ ብሎ ደግሞ ቢጊኒንግ የሚለውን ቃል ይነግረናል። ሁለተኛ ደግሞ ዘጸአት የሚለው ቃል መውጣት፣ እስራኤላኖች በግብፅ ሀገር በነበሩበት ጊዜ ላይ በሙሴ አማካኝነት የተነሳ ከዛ አርነት የወጡበት ነው። ስለዚህ መውጣት ወይም ደግሞ ኤክሶደስ የሚባለው ዲፓርቸር የሚለውን ይነግረናል ማለት ነው። ዘሌዋውያን ማለት ደግሞ ከሌዋውያን ጋር የተገናኘ ይለናል። ወይም ሌቪቲከስ የሚባለው ደግሞ ሪሌቲንግ ቱ ዘ ሊቫይትስ የሚለውን ይነግረናል ማለት ነው። ዘኍልቍ ማለት ደግሞ ነምበር ኦፍ ካውንቲንግ ኦፍ ዘ እስራኤላይትስ ወይም ደግሞ የትውልድ ቆጠራ ነምበርስ የምንለው ማለት ነው። ዘኍልቍ ወይም ደግሞ ነምበርስ የሚለው። ዘዳግም የሚለው ደግሞ ዲተርኖሚ ነው። ሪፒቲሽን ኦፍ ዘ ሎው ወይም ደግሞ ድጋሚ ይለዋል በእኛ ላይ። ስለዚህ እዛው የመጽሐፍ ቅዱስ መግቢያ ዘፍጥረት ከመባሉ በፊት መግቢያ ብላችሁ እዛ ላይ ራሱ የሚነበብ ነው ማለት ነው። እዚህ ይህንን ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም የሚለውን ማወቃችን ምንድነው የሚጠቅመን? ቨርሱን ገብተን በምናነብበት ሰዓት ሞር የበራ እውቀት እንዲኖረን ይሆናል ማለት ነው። ስለዚህ አሁን ዘፍጥረት የሚለው ቃል ጅማሬ ወይም ደግሞ ቢጊኒንግ የሚለውን ካወቅን ዘፍጥረት የሚባለው እግዚአብሔር በጅማሬ በዓለም ላይ የሰራውን ነገር ያሳየናል። ሰውን በመልኩና በምሳሌ የፈጠረውን ዓለማትን ያቆመውን ሁሉ ያስመለክተናል። ዘጸአት ደግሞ መውጣት ወይም ደግሞ ዲፓርቸር። ስለዚህ በዚህ ኮንቴክስት እየሄድን እናነባዋለን ማለት ነው። ስለዚህ ዘሌዋውያንም ተብሎ እንደዛ ያሳየናል። ዘኍልቍም እንደዛ ቀደም እንዳለው ማለት ነው። እዚህ ወደ ውስጥ ገብተን በምናነብበት ሰዓት እዚህ ጋር በመግቢያ ላይ የምናገኘው ትርጉም ወደ ውስጥ ገብተን በምናነብበት ሰዓት የበለጠ ትርጉም እንዲኖረን ይሆነናል ማለት ነው። ስለዚህ ለዛሬ የነበረን ጊዜ ይሄ ነው። አራቱ ነበረ ቃል የገባሁላችሁ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም የሚለውም ማለት ነው። ስለዚህ መልካም ቆይታ ይሁንላችሁ። ደህና ሁኑ።